ሃይ ጋይስ እንዴት ናችሁ? ላለፉት 4 ወራት ኦልሞስት ወደ 5 ወር አካባቢ ምንም አይነት ቪዲዮ እዚህ YouTube ቻናል ላይ ያለቀኩም ነበር። ለምን እንዳለቀኩና ከዚህ በኋላስ ምን አይነት ቪዲዮዎችን ለመልቀቅ እንዳሰብኩ በዚህ ቪዲዮ ሼር አደርጋችኋለሁ ማለት ነው። እንግዲህ ይሄን የዩቲዩብ ቻናል ስከፍተው መጀመሪያ አካባቢ ላይ ስለ ኮንቴንት ክሬሽን እና ስለ ዩቲዩብ ቪዲዮ እየሰራው ነበር። ከዛ በኋላ ስለ ኤርድሮፖች መስራት ጀመርኩ። ከዛ በኋላ ደግሞ ላለፉት 4-5 ወራት አካባቢ ምንም አይነት ቪዲዮ አለቀኩም ማለት ነው። አንደኛ ቪዲዮዎችን መልቀቅ ያቆምኩበት ምክንያት ኤርድሮፕ ብዙዎቻችሁ እየተናደዳችሁ መጣችሁ። በዛ ምክንያት ደግሞ ኤርድሮፕ ቪዲዮዎችን መልቀቅ አቆሚያለሁ። ምክንያቱም ብዙ ኤርድሮፖችን አይታችሁ ከሆነ ሪፈራል የሚያገኘው ሰው ሞር ያገኛል፣ ሌሎቹ ደግሞ ምንም አይነት ነገር አያገኙም እና በዛ ምክንያት አዳዲስ የሚመጡትን ኤርድሮፖችን ጭምር ለእናንተ ሼር እያደረግኩ አልነበረም። እንደምታስታውሱት እንግዲህ ከዚህ በኋላ በዚህ ዩቲዩብ ቻናል ላይ ከዚህ በፊት ሲሰራቸው የነበሩትን እንደ ኮንቴንት ክሬሽን እንዲሁም ደግሞ ስለ ዩቲዩብ ሞር ብዙ ቪዲዮ ሰራላችኋለሁ። እንዲሁም ደግሞ ኤርድሮፖችም አሪፍ የሚባሉት ኤርድሮፖችን ለእናንተ ሼር አደርጋችኋለሁ ማለት ነው። ምናልባት እናንተ እንዲሰራ የምትፈልጉት ኮንቴንት ካለ በዚህ ቻናል ላይ ኮሜንት ልታስቀምጡልኝ ትችላላችሁ። እሱን ኮሜንት እያየው ያው ለእናንተ ቪዲዮዎችን ማቅረብ ጀምራለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ከዚህ በኋላ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። እንዲሁም ደግሞ ያው ለረጅም ጊዜ ስለቆየው ዩቲዩብ ቻናሌን እንዲያነቃቃው ላይክ ብታደርጉ፣ ኮሜንት ብታደርጉ እንዲሁም ደግሞ ለጓደኞቻችሁ ሼር ብታደርጉት ይሄ ቪዲዮ ቫይራል ይሆናል። ድጋሜ ደግሞ ቪዲዮዎችን ስለቅ ሞር ይታያሉ ማለት ነው። ስለዚህ በተቻላችሁ አቅም ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። በሚቀጥለው ቪዲዮ እንገናኛለን። ፒስ